በገነት ግዛት ኃያል ሰራዊቶች አሉ። እነዚህም የእግዚአብሔር የሆኑትን ሰዎች የሚጠብቁ ናቸው። ከእነዚህም ጠባቂዎች ቅዱስ ሚካኤል ዋነኛው ጠባቂ መልአክ ሲሆን የቅዱስ ሚካኤል ገናናነት በብዙ እምነቶች ዘንድ የሚታወቅ ነው። ለምሳሌ በካቶሊዝም፣ በጁዳይዝም፣ በእስልምና እምነት ሳይቀር በመጽሐፋቸው ላይ ስሙ ተጠቅሶ ይገኛል። በኦርቶዶክስ እምነት ደግሞ ታላቅ ቦታ የሚሰጠው ታላቅ መልአክ ነው። በዚህ ቪዲዮ ከብዙ በጥቂቱ የኃያሉ መልአክ የቅዱስ ሚካኤልን ታሪክ እና ታምራቱን እናያለን። ከመጀመራችን በፊት በሶሻል ሚዲያ ፕላትፎርም እንደሚታወቀው ብዙ የኦርቶዶክስን እምነት ትምህርት የሚሰጡ ቻናሎች አሉ። የዚህ ምክንያቱ ደግሞ አገልግሎቱን የሚደግፉ ሰዎች ስለሌሉ ነው። እናንተ ግን እንደዚህ ትምህርት የሚሰጡ ቻናሎች ሲደርሷችሁ ሰብስክራይብ፣ ኮሜንት፣ ላይክ እያደረጋችሁ አልጎሪዝሙ ለሌሎች ምዕመናን ጋር ደግሞ እንዲያደርስ ታደርጋላችሁ። ያኔ ሁሉም ኦርቶዶክስ ለእምነቱ በደንብ ያውቃል ማለት ነው። ለሌሎች መዳን ምክንያት እንደሆነ እያልኩኝ ወደ ቪዲዮ ገባለሁ። ሚካኤል የሚለው ስም ቃሉ የዕብራይስጥ ሲሆን መኑ ከመ እግዚአብሔር ወይም ማን እንደ እግዚአብሔር ማለት ነው። እናም በሰማይ ያሉትን ሰራዊት እየመራ ሳጥናኤልን ከኛ የሚያደርግልን የመላእክት አለቃ ቅዱስ ሚካኤል ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቁርበ እግዚአብሔር ወይም ደግሞ ለእግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ ምክንያት በትዕቢቱ ስልጣኑ ተገፎ ወደ ምድር ተጥሏል። በቦታውም ቅዱስ ሚካኤል ተሾሟል። ይህም በመጽሐፈ አክሲማሮስ ላይ ተጽፎ እናገኛለን። እንደዚህም ዕለት የቅዱስ ሚካኤልን ሲመት ምክንያት በማድረግ ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 12 ቀን በየዓመቱ በድምቀት ታከብራለች። በህዳር 12 ቀን ይህ ብቻ እንደሚከበረው እንዲሁም ደግሞ በእስራኤላውያን በግብጽ ባርነት ቀንበር ተይዘው ለ215 ዓመታት በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብጽ ምድር ወደ ምድረ ርስት ሲገቡ እግዚአብሔር ሊቀ ነቢያት ሙሴን አስነስቶ ባሕረ ኤርትራን አሻግሮ ለ40 ዘመናት ሲጓዙ ቀን በደመና ሌቱን በብርሃን እየመራ ያደረሳቸው ቅዱስ ሚካኤል ነበር። ቅድስት ቤተክርስቲያን ይህንንም ቀን መታሰቢያ አድርጋ ህዳር 12 ቀን በደማቅ መልኩ ላይ ታከብራለች። አሁን ደግሞ የምነግራችሁ ታሪክ ከመናፍቃን ወገን ለሚነሳው ጥያቄ መልስ የሚሰጥና እንዲሁም ደግሞ የቅዱስ ሚካኤልን ኃያልነት የሚያመሳክር ጽሑፍ ነው። ቅዱስ ሚካኤልም ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘ ሰይፍ በእጁ በያዘ ሰው አምሳል ከፊቱ ቆሞ አየ ይላል። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ብሎ ይጠይቀዋል። እርሱም እኔ የእግዚአብሔር ሰራዊት አለቃ ነኝ፣ አሁን ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለት ይለናል። አስቡት፣ ኢያሱን የሚያህል ታላቅ ሰው ለመልአኩ ክብር ሰገደ ይለናል መጽሐፍ ቅዱስ። ይህንን በመጽሐፈ ኢያሱ ምዕራፍ 15 ከቁጥር 13 እስከ 14 ድረስ ተጽፎ ይገኛል። ቅዱስ ሚካኤል ለቅዱሳን ብቻ እንዳልተሾመ ለእኛም የእግዚአብሔር ሰዎች ለምንባለው ጠባቂ ረዳታችን እንደሆነ የሚያመሳክር አንዲት ታላቅ ታሪክ ላካፍላችሁ። ይህም ህዳር 12 ስንክሳር እና ድርሳነ ሚካኤል ላይ ታሪኩን ፈርሃ እግዚአብሔር የነበራቸው ስለ ዱራታዎስ እና ሚስቱ ቴዎባስታ ሲሆን እንደሚከተለው አቀርባለሁ። ዱራታዎስና ቴዎባስታ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታዎስ የእርሱን የሚስቱን ልብስ ሽጦ ለመልአኩ መታሰቢያ ያደርጉ ዘንድ ልብሳቸውን ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጸጎች ዘንድ ይዞት ሄደ። በእርሱ ዋስትናም በአንድ ዲናር አንድ በግ፣ ሁለተኛም ባለ አንድ ስንዴ ዘንድ ይዞት ሄዶ በእርሱ ዋስትና ስንዴን እንዲወስድ አደረገ። ዳግመኛም ደግሞ ወደ አንድ አሳ አጥማጅ ዘንድ ይዞት ሄዶ አንድ አሳ ብቻ፣ እዚህ ጋር አስተውሉ፣ አንድ አሳ ብቻ እንዲወስድ አደረገው። ነገር ግን ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀደው አዘዘው። ዱራታዎስም እንደታዘዘው አደረገ። ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ተደስቶ የዚህን የክቡር መልአክ የመታሰቢያን በዓል አደረገ። ጦም አዳሪዎችንና ድሆችንም ጠርቶ አጠገባቸው። ከዚህም በኋላ ለዱራታዎስና ለሚስቱ ቴዎባስታን ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታዎስንም የአሳን ሆድ እንዲሰነጥቀው አዘዘው። በሰነጠቀውም ጊዜ
300 የወርቅ ዲናር በአሳፉ ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስና ሚስቱን ቴዎዋስን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውንም ለፍላጎታችሁ ይሆናችሁ። እግዚአብሔር አስቧችኋልና በጎ ስራችሁን መስዋዕታችሁንና መጽዋዕታችሁን አስቦ በዚህ ዓለም አሳመረላችሁ፣ በኋላኛው መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህን ሲሰሙ ደነገጡ። የከበረ ገናናው መልአክ ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መስዋዕታችሁን መጽዋዕታችሁን ወደ እግዚአብሔር ፊት ያሳረኩት እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃት በክብር ሰገዱለት ይለናል። ለቃሉ ለአምላክ እግዚአብሔር የተመሰገነ ይሁን። እኔ ከዚህ ታሪክ ማለትም ከዱራታዎስና ቴዎዋስታን ታሪክ የተረዳሁት ነገር ከማስበው በላይ ቅዱሳን መላእክት በዙሪያዬ እንዳሉና ለሥጋዬ መብልና መጠጥ እንዲሁም ለነፍሴ ደግሞ መንግሥተ ሰማያትን ለመውረስ የመላእክት ድርሻ ትልቅ እንደሆነ ነው። እስቲ እናንተ ቤተሰቦች ደግሞ ምን እንደተረዳችሁ በኮሜንት ላይ ጻፉልኝ። በተጨማሪም ደግሞ ትምህርቱ ከልቦናችን እንዳይጠፋ በዙሪያችን ላሉት ሰዎች ስለ መልአኩ ክብር ንገሯቸው፣ እንዲሁም አስተምሯቸው። ያኔ ከልቦናችን አይጠፋም። ፕላስ ደግሞ ስታስተምሩ ሌላውን ሰው እየጠቀማችሁ ነው። ለዛሬ እዚህ ላይ ይብቃን። በቀጣይ ቪዲዮ እስክንገናኝ ድረስ ይቆየን። የመልአኩ የቅዱስ ሚካኤል ጥበቃው አማላጅነቱ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።